መጣና አልቅበት ፈጣሪ መቼም ለስራ መጥቻለሁ። ሄሎ፣ አቤት። እጣ ወጣ? ይኸውልሽ ይሄንን ቴሌቪዥን አውጥቼ ነው ትፈልጊያለሽ? ታዲያ ትንሽ ከበድ ስለሚል ያንን ማነው ያንን መገልበጫ ጥሪውና ያድርስልሽ። ማመላኩ ነው? ማነው መላኩ ነው? መጥቻለሁ። እንዴ ጋሽ መኩሪያው ፈለጉኝ እንዴ? ይኸውልህ ይሄን ቴሌቪዥን ለሱ አድርስላት። እሺ እንዴ ለምን? መዝናኛችንን? አዎ ሌላ ይገዛል። ሌላ አሃ ምን ተገኝቶ ነው? እጣው ለኔ ወጣ። ያው ለሁሉ ነገር መነሻ አለውና ያ መነሻም ከዚህ ቀደም በሞት እና በሞት ጥላ መካከል ባለፍኩበት ጊዜ ከተላለፉት እና በሶሻል ሚዲያ ላይ ከተለቀቁት መነሻ አድርገው የሚናገሩ ነው የሚመስለኝ። እርግጥ ነው ዛሬ ሞት ሁኔታዎች ሁሉ ይሞታል ያሉት ሰው ነው እድሜ ተጨምሮለት ያለውና እንግዲህ አልሞትኩም፣ በህይወት አለው። ፈጣሪ እድሜ ጨምሮልኛል። በፈጣሪ እገዛና በኢትዮጵያ ሕዝብ ጸሎት እድሜ ተጨምሮልኝ አለሁኝ። ያንተ ደረሰላንቺ ደረሰባት አይደል? 7 ቁጥር ለኔ ነው። እንዴት ነው እንዴ? አረ አናገላግለን። እንዴት ነው እንኳን ደስ አለ። እንኳን ደስ አለ። አንተ እንዴት ነው ቃልን የምታልፈው? እኔ ቃሌን አላጠፍኩም። አለምነሽ ቃሌን ጠብቄ ሁለተኛው ተሻል። እንኳን ደስ ያለሽ፣ እንኳን ደስ አለሽ። ለሉልስ ቃል ገብተለት የለም እንዴ? ሶስተኛ እሱ ነው አይደለም? ዛሬ ለየት አደረኩት። ዛሬ በጣም ለየት አደረኩት። ቃሌን ጠብቄ እኮ የዛሬውን እጣ ትንሽ ከፍ አድርጊው። እንኳን ደስ አለ። 4ኛ እጣ ወጥቶላል። አይገባም። ቁጭ በል። 4ኛ ወጥቶላል። እንትን ይኸውልህ ውጋገን በነፃ ስልህ እነሱ 15% ይቀንሱልሃል። ይኸውን እየከፈልክ ትማራለህ። ኮረኔ ብሎ ይዞ መዞር አይደለም። እሺ መዞር አለ። ያ ግን እጣ ለኔ ነው። ቃሌን እጠብቅ የለ ቃል እንጠብቃለን። አንተ እንግዲህ ያንተ እጣ 3ኛ ማለት ማስተዛዘኛ። ይህ ማስተዛዘኛ ደግሞ ሽልማት ምንድን ነው? ይኸው ሽልማቱ ነው። አንደኛ እጣ ማን ነው ማለት ነው? የመምህር ፋንታሁን ድንቁ ወርቁ የእሳቸው ነው። አሁን እግዚአብሔር ይመስገን በጣም ደህና ነኝ ያለሁት። አንድ ሀቁ ምንድን ነው? አሁን ሕክምና ላይ ነኝ ያለሁት። በየቀኑ ወስዳቸው በብዛት መድኃኒቶች አሉ። አልሞትኩም እና ምናልባት ሆስፒታል አካባቢ ያዩኝ ሰዎች ይሆናል ዛሬም ያንን መነሻ አድርገውና የቀደሙትን የተለቀቁትን መረጃዎችን አስደግፈው አቀናጅተው እየለቀቁ ያሉት። እኔ ግን ዛሬ እድሜ ተጨምሮልኝ በህይወት አለሁኝ። መኖር ብቻ ሳይሆን ለዚህ የኔ መልካምነት ሲጠማ ሲሻ በነገር ሁሉ እገዛውን ላልተለየኝ ህዝብ ድሮም ያስተዋወቀኝ ስራ ነውና ስራ ይዤ መጥቻለሁኝ። እንዴ ጋሽ መኩሪያው እኔ ልመለጥ የዱቤ ነው እንዴ ተስተካከሉት? ይመጥ ብለጥ ይሄ ተስተካከልኩት እንጂ ተመለጥኩ
እናንተ አላችሁ እንጂ የሰውን ጨጓራ የምትልጡ። ወይኔ ሞክሪያ በተከበርኩበት ስፍራ እንደዚህ ልወረድ ለማን አይተዋል? ጋሽ መኩሪያው ለማ እኮ ትናንትና በቃ ጥንብዝ ብሎ በቃ ጨርቅ አቃሉ ጋሽ መኩሪያው ጨርቅ በቃ ጥንብዝ ብሎ እንደዚህ እጥፍ ልክ እርሶ እንደሚሰፋት ልብስ እጥፍ አድርጌ እኮ ነው ያስቀመጥኩት። ግን አልተፈስኩትም ጋሽ መኩሪያው። አየህ የራስ ያለው ነገር እንደዚህ ነው የሚያደርገው። በሙሉ ኃይሌ የተለያየ መዝናኛዎችን፣ ሲትኮም ድራማዎችን፣ ፊልሞችን፣ አስተማሪ የሆነ ኢንተርቪዎችን፣ የመጽሐፍ ትረካ የተለያዩ ነገሮችን ይዤ ለመቅረብ በሙሉ ኃይሌ ተዘጋጅቼ ነው ያለሁት። እንግዲህ መቼም በቀደመው አግዙት፣ እርዱት፣ ከጎኑ ቁሙ ተብላችኋል። ዛሬም አግዙኝ እርዱኝ የምለው በዚህ ሳይሆን በዚህ ላይክ እና ሰብስክራይብ አርጉኝ። ቢንጎ! አቤት አቤት መገጣጠም! በፈረስ የፈለጉት በእግር ይገኛል ማለቴ ነው። ስንት ቁጥር ይሆንልህ? በመጀመሪያ ቤት ከሆነ ለነሱ የምለው ያው የኢትዮጵያ ሕዝብ እንደሚያውቀው የታመምኩትና አደጋ የደረሰብኝ በበጎ አድራጎት ስራ ነው የምታወቀው ከፊልሙ ባሻገር እና ያንን በጎ አድራጎት ስራ ስሰራ ምናልባት ያ በጎነቴ ያልደረሳቸው ሰዎች ዛሬ እንጀራ ሊበሉ ሞቷል፣ ታሟል እያሉ ከሆነ እንግዲህ በእኔ ምክንያት እንጀራ የመብላት ስላገኛችሁ በጣም ደስተኛ ነኝ። ግን ምን አለ ዛሬም በበጎ አድራጎት ስራ ላይ በተለያየ ነገሮች የአምባሳደርነትን ማዕረግ ተቀብዬ እየሰራሁ ነው ያለሁት እና እሱን ብትዘግቡ ደስ ይለኛል። በዚህም እንጀራ ይበላል አስባለሁኝ እና ባይሆን ጥሩ መልካሙን ዘግቡ። ግን ዳቦ ስለተገኘ ደስ ብሎኛል። አለው በፈጣሪ በእናንተ በተወዳጅ ህዝቦቼ ጸሎትና እርዳታ እግዚአብሔር የተመሰገነ ይሁን። አሁን ደግሞ በራሴ ቻናል መጣው ማለት ነው። ይገርማል። እኔ ምድል አገኘው፣ እድሜ ተጨመረልኝ። እንደ ሰው እኔም በራሴ ቻናል መጣው ማለት ነው። ማይቼ ዛሬ ማታገኛትን ሴት ባታል ምን አለ? አንተ ግን የምር ታነባለህ እንዴ? ጭንቅላት በጣም እያደገ ነው። መጽሐፉ ምን ይላል? እባክህ ሰብስክራይብ ላይክ አድርጉኝ ይባላል አይደለም? ላለው ተጨመረለት። እኔ እኮ ያየሁትን ጠባይ እርግጠኛ ነኝ። ሁሌ ከጎኔ ነበራችሁ፣ አሁንም ናችሁ፣ ወደፊትም ትሆናላችሁ። ይኸውልህ ምንም ነገር ሳትል ማታ የተበደርካትን ብሬን አምጣ። እንግዲህ ሰብስክራይብ ላይክ አርጉኝ ባላችሁ እንደምታደርጉኝ አውቃለሁ። ታደርጋላችሁ። በዚህ ፕሮግራም የተለያዩ መዝናኛ ፕሮግራሞችን ይዤ እመጣለሁ። ሰላማችን ይብዛ።